ኃይሌ ገብረስላሴ ባስ ገዛልን። ይለስ ደግሞ ብላ ሱፍ አሰፋልን። ምን አይነት ነገር እንደተሰራ ምን አይነት ደባ እንደተሰራ አላውቅም። ዳሽን ነበረ። በተአምር አንመጣጠንም። በ10 ደቂቃ ውስጥ 2 ነው 3 ጎል ገባብን። በ10 ደቂቃ ውስጥ አንዴ ካስታወስክ አልጀዚራ ላይ ሁላ ታይተናል። ወልዋሉ ዳኛውን ስናሯሩጠው የሆነ ጊዜ ተቀውጦ አስታውስኩኝ። በደንብ አስታውሳል። ማራገብ የሆነ ኧረ እኔ እንደዚህ ነው ያልኩት እሱም አያውቀውም። ታራ ልክ ነው ምን ግን አለ የማሰብ ተጫዋች ፕሬዝዳንቱ ለየት ያለ አጋጣሚ ነው። አፈር ገዝታችሁ ሳይ በጣም ገርሞኛል። አፈር እሱ ሲሸጥ 20 ኪሎ 40 ኪሎ ሲገዙ በጣም ነው የገረመኝ። አውሮፓ አፈር እኔ በእንትን ይዤ አልመጣም ነበር በሲኖትራክ። ወንድሜ ኳስ ተጫዋች እንደነበርኩ እንደው መስከርልኝ እንደው እንደ ኤርኩስ ግራኝ ነበረች። ማሊያ ገዝታችሁ ላኩልን የምትሉ ውጭ ያለውን ሰው እንዳትሉ። 125 ዩሮ ግን እዛ ያለው ሰው ማለት ነው ዱባይ መሄድ ይችላል እኮ እንደኔ አንድ ማሊያ ኦሪጂናል ላክልኝ ይላል። ቀለል አድርጎ 125 ዩሮ ነው አንድ ሰው የምታስቸግረው። አትበሉ በቃ። በዚህ አጋጣሚ ሰላም ጤና ይስጥልኝ የደሱ ሚዲያ ቤተሰቦች። በዛሬው ዕለት እንግዲህ ወሳኝ እንግዳ ይዤላችሁ መጥቻለሁ። መጀመሪያው የደሱ ሚዲያ እንግዳ ወንድሜ መኩሪያ ደሱ ነው። ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ተወሰነ ጥያቄዎችን እጠይቀዋለሁ። እንግዲህ በመጀመሪያ ጀርመን እንዴት አገኘሃት? በጣም ብዙ ነገሮች ነው ልጫታለሁ። በጣም ማለት ያው ከሀገሬ ስወጣ ለሁለተኛ ጊዜ ቢሆንም ግን በጣም የተለያዩ ነገሮች አሉ። የባስ አጠቃቀማቸው የባቡር አጠቃቀማቸው የተሳለጠ ነው ማለት ግራ እስከሚገባኝ እና መንጃ ፈቃድ እኛም ይዘናል እንላለን። እዚህ ግን ህጉ ብዛቱ በጣም ከባድ ነው። አይተዋል አይደል? በጣም ግን ወድጃታለሁ። ስለጋበዝከኝም እዚህ ሚዲያ ላይም ደግሞ በጣም ደስተኛ ነኝ። በዚሁ አጋጣሚ የደሱ ሚዲያን መጀመር እያበሰርን ነው። የመጀመሪያውን ቃለ መጠይቅ እያደረግን ነው። ብዙ አይነት ፖድካስቶችን እንሰራለን። ስለዚህ ሚዲያውን ሰብስክራይብ እንታደርጉ። የተሰየመው በአባታችን ስም ነው፣ የደሱ ማለት ነው። ልዩ ስሙ ለጋር ቂርቆስ እንግዲህ ታዋቂ ነው። በተለይ በንግድ እንቅስቃሴ ይታወቅ ነበር። ስሙንም ለማሰብ ደሱ ሚዲያን ወደዚህ አምጥቻለሁ። በሌሎች ሚዲያ ብታቁኝ ያው በዳኒ አባይ ታቁኛላችሁ። በብዛት ጀርመንና ስዊዘርላንድ የሚታወቀው በዳኒ አባይ ነው። ያው አባይ የሚለው እንግዲህ የእናታችንን ስም ከፍ ለማድረግ እናታችን ውለታዋን ለማስታወስ በዛ ነው የሰየሙት። አሁን ደግሞ በደሱ ሚዲያ መጥቻለሁ። እንግዲህ ከዚህ በኋላ በጣም ብዙ ምሁሮች በጀርመንም ያሉ በመላው ዓለም ያሉ በዚህ ሚዲያ ላይ ኢንስፓየር የሚያደርጉ መልካም ነገር ለሀገራቸው የሚያደርጉ ኢትዮጵያውያን የሚታትሩ እነሱን ሁሉ የምናቀርብ ይሆናል ማለት ነው። እንዴት ነው እስቲ ስለ ራስ ንገረን። አስተዳደግ እንግዲህ ምን ይመስላል ባጭሩ ብቻ እሱን እና ከዛ ደግሞ ምንድነው አሁን በብዛት በኳስ ነው ያሳለፍከው ህይወትን የት ከተማ ምንድነው ከተማ በብዛት ከብዙ ክለቦች ተጫውተሃል። እስቲ በስቴፕ የምታስታውሳቸውም በደንብ እንግዲህ ብዙ ነው የማውቀው። እንደ ማንኛውም ጨርቆስ ልጅ ወይ ለጋር ልጅ ያው የጨርቅ ኳሳችንን እየተጫወትን ያደግነው ሰፈራችን ላይ በሚዘጋጁ የቀበሌ ጨዋታዎች። ማረሰው ደግሞ ጋሻ አለማየሁ ነፍሱን ይማረው የነ አመዶ እሱ ያዘጋጅ ነበረ። ጦሩ ጊዮርጊስ ምናምን ጦሩ ነበር አስታውሳለሁ። ጦሩ ነበር የሚጫወተው። ያው አቅማችን ለዛ ባይፈቅድም ከዛ ጀምሮ ከልጅነታችን ጀምሮ ያደግንበት ነው። ያው ከፍ እያለን ስንሄድ ደግሞ ባንክ ቢ ምርጫ ነበረ። ዝም ብሎ ስፖርት ላይ ዘው ብዬ አልገባውም። አዲሻ አለች ነፍሷን ይማራት። የእሷን ቦርሳ ይዤ ትንሿ ሜዳ ጎበዝ የማረሚያ ቤት ጎበዝ ተጫዋች ነበረች እሷም። ከዛ ከስፖርቱንም ስታቆም ወደ ዳኝነቱ ገብታ ብዙ እንትን ብላለች። ግን እሷን እያየውን ያደግኩት ለማለት ነው። የእሷም ግፊት አለ። ከዛ ከእሷ ግፊት በኋላ ቀጥታ ያው ሲሜዳ ምናምን የማይረሱ ሜዳዎች ማስተር ቀበሌ ሜዳ አይረሳ፣ ዋንኬ ፖሊስ ሰፈር በጣም ብዙ ሜዳዎች ነበሩን። በጣም የሜዳ ሀብታም ነበረን። አሁን አዲስ የተሰራ ፈሌ ጋር የተሰራ ነው። አዲስ ተሰርቶ አሁን
ያው መለስተኛ ሜዳ በዛ ጊዜ ግን ብቻ በአጠቃላይ ብዙ ሜዳ ነበረን። ምድር ባቡር ሜዳ ነበረን። በጣም አሪፍ ሜዳዎች ነበሩን። ከዛ በኋላ ባንክ ቢ 1000 ሰው ነበር የመጣው ለምርጫ። ከዛ ማለት 10 ሰው ነበር የሚፈልገው። ያው እንግዲህ ቤስት ውስጥ ገባ። እኔ አስታውሳለሁ። በጣም 1000 እንደውም ሲያንስ ነው። በጣም ማት ሰው ነበር። በጣም ያው ሲመረጥ ብቻ ከዛ ይጀምራል። ከባንክ ቢ እንትን እያለን የሰፈር እንትኖችም ነበሩ፣ ቡድኖች አይቆፍ የሚባሉ ድሮ ቡድኖች ነበሩ። ከዛ ከባንክ ቢ እንትን እንዳልኩ መታራ ነው የሄድኩት። መታራ አስታውሳለሁ። መታራ ሄድኩኝ። እዛ ዳዊት ይባል ነበረ ኮቹ። ራሱ መልምሎ ነው። ዳዊት ከረዩ ይባላል። አረሰውም ራሱ መልምሎ ያው በደንብ እንግዲህ ይሄ ሚዲያ የሚከታተሉ ሰዎች የሚያስታውሱ ብዙዎቹ ያውቁታል። ጠራቸው ማለት ብዙ ተጫዋቾች ዳዊት ከረዩ ይባል ነበረ። መታራ ደግሞ ጥሩ ነገር ያሳለፍኩበት ሽማሙ የሚባል የደብረ ዘይት ሁሉም ሰው በብሔራዊ ቡድን ደረጃ የተጫወተ ነው። ገና ልጅም ስለነበርኩኝ ያው እሱ ነበር ጋይድ የሚያደርገኝ እና በጣም አሪፍ ጊዜ ነበር ያሳለፉት። ከዛ በኋላ ባህር ዳር የ6 ወር ሄጃለሁኝ። ከዛ በኋላ ሲዳማ ቡና ሄድኩኝ። እሱ ከፍተኛ አስታውሳለሁ። በጊዜውም እንግዲህ በጥሩ ሁኔታ ነው የተዘዋወርከው ካስታወስኩኝ በደንብ። አይ እንትን ነበረ ሲዳማም ገና እኮ ከባንክ ቢ ወጣሁኝ። ከባንክ ቢ ወጥቼ ቀጥታ ወደ ሲዳማ ቡና ነው የሄድኩት። ለምን ሌሎቹ ከዛ በፊት የነበሩ እንትኖች ናቸው፣ ስጫወትባቸው የነበሩ ናቸው። ስቴፑን ትንሽ እንትን ብሎ ሊሆን ይችላል። መታራ፣ ባህር ዳር፣ ሲዳማ ቡና፣ ዳኜ ይባላል። አሁን አሜሪካ ነው ያለው። በዚሁ አጋጣሚ ከተከታተልም ያው ያየው ሰው ይኖራል። በጣም ወደው በጣም ማከብረው ሰው ነው። ጎበዝም አሰልጣኝ ነበረ። ከሲዳማ ቡና 2 ዓመት ተጫወትን። 4ኛ ወጣን። ኃይሌ ገብረስላሴ ባስ ገዛልን። ሲዳማ ቡና ሱፍ አሰፋልን። ያቺ ገብስማ ኦኬ ሙሉ ሱፍ ለሁላችንም አሰፋልን። መጥቶም ከኛ ጋር ባሱ ውስጥ ምን ፎቶ ተነሳሳ። ባሱንም ይገዛልን እሱ ነው። ኃይሌ በጣም በጊዜው ሲዳማ ቡናን የሚያክል ባስ የለም። ጊዮርጊስም ራሱ የለውም ነበር። ፕሪሚየር ሊግ እኮ ገብታችኋል። ፕሪሚየር ሊግ ነው ጨዋታው ራሱ ፕሪሚየር ሊግ ነው። ከዛ ከሲዳማ ቡና በከፍተኛ ብር ወደ ሰበታ ይፈረምኩ። የዛኔ በጣም ብዙ ብር ነበር በጊዜው በቃ ትልቁ ብር ነበረ ለሰበታ ያወጣው። በዛ ሰዓት ደግሞ ኢሳያስ ጀራም የኛ የስፖርት አለቃ በቃ ያው እዛ ሰራተኛ ነበረ እኛ ጋር እና በጣም ጥሩ ሰው ነበር። ኢሳያስ ጀራ የኛ ፕሬዚዳንት ነገር ሆኖ በጣም ጥሩ ሰው ነው። ጋይድ ያደረገን ነበር። እሱ በጣም ጥሩ ሰው ነው እና ሰበታ ላይ 2 ዓመት ተጫውቻለሁ። ሰበታ ላይ 2 ዓመት ስንጫወት ከዳሽን ጋር የመጨረሻ ጨዋታ ነበረ እና ማረሰው እንትን እሱ ነው ከንቲባው መጥቶ 200 ካሬ ቃል ገብቶልን ምን ብሎ እኛ እንደምናሸንፍ እርግጠኛ ነበር። ምን አይነት ነገር እንደተሰራ ምን አይነት ደባ እንደተሰራ አላውቅም። ከዳሽን ነበረ። በተአምር አንመጣጠንም በእንትንም በችሎታም ስንጠያን በቃ እርግጠኛ ሆነው ሁላ ሰው የሰበታ ሰው እርግጠኛ ከመሆኑ የተነሳ ራሱ አይ በቃ ዝም ብለው በቀላሉ በ10 ደቂቃ ውስጥ 2 ነው 3 ጎል ገባበት በ10 ደቂቃ ውስጥ። ከዛ አሰልጣኙ ብቻ ብዙ ታሪክ ነበረው። አሁን እሱም ባወራው ሌላ እንትን መቆስቆስ ነው መሳብ ነው። ብዙ ታሪክ ነበረው። በህይወት ያዘንኩበት ቀን ያ ነው። ለምን እኛ እንደምናሸንፍ በጣም እርግጠኛ ነበራችሁ። 200 ካሬ በቃ ባምሯችሁ ካሬ እኛ በቃ አጥረነዋል። ኧረ አሳጥረን ግንቡም ተሰርቷል ምናምን በቃ በሩ ምን አይነት ይሁን እያልን በሩ ላይ ነው ዲዛይኑ። በሩ ላይ የቆምን እና እሱን አረሳውን። በጣም ያው ውጣ ውረድ አለው ኳስ ጨዋታ። ያው አንዴ ትነሳለህ፣ አንዴ ትወድቃለህ። ብዙ እንትን ነው ያለው እና ከዛ ከሰበታ ሐዋሳ ከነማ ፈረምኩኝ። ሐዋሳ ከነማ ፈርሜ 2 ዓመት ተጫወተ። ሚካኤል ጆርጅ አለ እማውቃቸው። ነፃነት ክብሩ የቡና አሰልጣኝ ነበረው። አሁን አሜሪካ ነው ያለው። እነታፈሰ ተስፋዬ፣ እነታፈሰ ሰለሞን፣ አዲሳ አቱማ ወይ ደግሞ በጣም ጓደኛዬ ገብረ ሚካኤል ያዕቆብ እሱን ጓደኛም ስለሆነ ቤትም ሲመጣ አስታውሳለሁ። እነሱ ጋር
በዚህ አጋጣሚ ካየው አቱማን ሰላም ብየዋለሁ። አንድ ክፍል የነበረንን እና ያው ሲዳማ ቡና ከወጣው ከዛ ከሰበታ ሐዋሳ ተመለስኩኝ። አብዛኛውን ጊዜ አሁን የተጫወትከው ፕሪሚየር ሊግ ነው ማለት ነው። ፕሪሚየር ሊግ ነው። ከዛ በጣም ወደው ከእንትን በኋላ ያው መንገጫገጮች ይኖራሉ። መንገጫገጮች ይኖራሉ። ቡራዮ ገባው። ቡራዮ 6 ወር እድለኛ ነኝ በነገራችን ላይ። እኔ ቶሎ ሰው ወይ አጫውቴ የሆነ ሰው የመሳብ አቅም አለኝና ኳስማ እንመሰክራለን። ኳስ ያው የኔ ችግር ተሯሩጥ ወይ አትቀማኝልኝም ይሆናል እንጂ ኳሱን ችግር የለውም። ኳሱን ካመጡት እናስተካክለዋለን። በደንብ እመሰክራለሁ። የኳስ መሐንዲስነት ለመናገር በጣም ጎበዝ ተጫዋች ነው። ሰፈራችንን ካስጠሩ እንደውም በጊዮርጊስ በጣም ታዋቂው ባለፈው ምናልባት እግዚአብሔር ከፈቀደ እንግዳ እናደርገዋለን። ቡጥቃ በቅጽል ስሙ ማለት ነው። እሱም ራሱ በጊዮርጊስ በጣም ሰፈራችን ያስጠሩ ናቸው። ከዛ ውስጥ ደግሞ አንተ ለከዛ አረ ብዙ ያስጠራሉ። ነኩኩሻም አሉ። ብዙ ነቡጥቃ ያሬድ አሉ። ኬሎ አሉ። እሱም ብዙ ተጫዋቾች እዚህ ነዶ በጣም ምርጥ ተጫዋቾች በፕሪሚየር ሊግ ደረጃ ነው። አሁን በፕሪሚየር ሊግ ደረጃ እነ ዮናስ አርአያ አለ። ዮናስ አርአያ ትክክል። ደደቢት አስታውሳለሁ። ደደቢት ነበር ዮናስ አርአያ። ኢልፓም ተጫውተዋል አሉ። እንደዚህ ተፈራ ዮናስ አርአያን በደንብ አስታውሳለሁ። አብረን የተማርነው ወጠሬም አለች። ደደቢት ኖች ሞክረዋል። እዩ ወጠሬ ያለች በዳኛ ነበረኛ የምንታወቀው። ነፍሳቸውን ይማራቸው ጋሽ ለገሰ። ባህር ዳር ዩኒቨርሲቲ እኮ መተው ነው እንደውም አግኝቻቸዋለሁ። ለመሳብ ልጃቸውንም ለመሳብ ቻይናንም ለማስገባት ብዙ ነገር ሞክረው ነበር። ያው እግዚአብሔር አልፈቀደም። አብሶ ቀበሌ 12 ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ከቡራዮ በኋላ ወልዋሎ የኔ በቃ እኔ የምወደው ክለብ ብትለኝ ወልዋሎ ብዙ ታሪክ ያሳለፈ ስኬት ባይ ዘ ዌይ ፕሪሚየር ሊግ እናንተ ናችሁ ያስገባችሁት። ታስታውሳለህ? እሱን እኮ ልነግርህ ነው። ትልቅ ትዝ ካስታወስኩኝ በጣም እታች ቡራዮ ሆነ እታች ነው። እነሱም እታች ነው ስንጫወት እኔን ፈለጉኝ። ሁለተኛ ዲቪዚዮን ማለት ነው ወደ እንትን ማለት ነው። ከዛ ወልዋሎ ሄድኩኝ። ምርጥ ጊዜ የህይወቴ በቃ ከዛ ወልዋሎ ያው ታግለን ምን ብለን ብዙ ነገር ብቻ ተደርጎ ወደ ፕሪሚየር ሊግ ገባን። በጣም እንጂ በቃ ፕሪሚየር ሊግ ገባን። በቃ ያለው ፌሽታ የሰው ሪአክሽን እኔ አስታውሳለሁ። ወልዋሎ ስትገቡ በጣም ፕሪሚየር ሊግ ገባ። እንደውም ኮከብ ተጫዋች ተብሎ መኩሪያ ደሱ ተብሎ መሀል ላይ ፌስቡክ ላይ ሼር አድርጌው ነበር እኔና አሁን ወልዋሎ ነው እሱ አሁንም ይጫወታል። በጣም ምርጥ ጊዜ ነው ያሳለፍኩት። ትልቅም ብር የተከፈለኝ እዛ ነው። ያው ጥሩ ጊዜዎችን አሳልፍ ያለውኝ። አሁን ላይ እንግዲህ ይኑሩ እንትን አብርሃም ቁንጪን አይቼዋለሁ እና ኃይሌሽ ሳሃ በጣም የሚገራርሙ ጓደኞች ነበሩኝ። ሻኩር ምክትል አሰልጣኙ አብርሃም ሀብቶም ምክትል አሰልጣኙ ሀብቶም፣ ቡድን መሪው ማሩ ማለት አንዴ ካስታወስክ አልጀዚራ ላይ ሁላ ታይተናል። ወልዋሎ ዳኛውን ስናሯሩጠው የሆነ ጊዜ ተቀውጦ አስታውስኩኝ። በደንብ አስታውሳል። ማራገብ የሆነ እኔ የዛኔ ምን እንደተፈጠረ ልንገርህ ባጭሩ። ወደዛ ዳኛውን ዳዊት እስጢፋኖስ ዳኛውን ሊያሳምነው ወደዛ አራጋቢውን ሊያሳምነው ወደዛ እስጢፋኖስ እናንተ ጋር ነበር እንዴ? ኖ ተቃራኒ መከላከያ ነበር እሱ መከላከያ ነው። እኛ ከዛ ፔናልቲ ብሎ ሊያሳምነው ዳኛው አራጋቢው ካወጣ ዳኛው ይሰጣል። ያው እኔ ስለማውቀው ስለሚገባኝ ዳዊት እስጢፋኖስ ወደዛ ሲሮጥ እኔና ዳዊት እስጢፋኖስ ወደዛ ሮጠን ከአራጋቢው ጋር እየተከራከርን እንዞራለን። ጨረቃ ሆኗል። እዛ ጋር ምን እንደተፈጠረ እኮ አላየንም። በቲቪ ነው ያየነው። እዛ ጋር እየተከራከርን ሜዳው ጫፍ ላይ በዛኛው በኩል ማለት ነው። ከዛ አየዋለሁ በቃ ዳኛው ራሱ እንደዚህ እንደሚሮጥ የዛኔ ነው ያየሁት። ዳዊት እስጢፋኖስ ባይዘው ፐርሰናሊም አውቀዋለሁ። ያንተም ተማሪ ነበረ። ቋንቋ እንግሊዝኛ ቋንቋ ነው እንግዲህ በዩኒቨርሲቲ ከተመለስኩ በኋላ እንግሊሽ ላንጉጅ አስተምር ነበር። ድል ፎሬን ላንጉጅ አካዳሚ የሚባል ብሔራዊ ቲያትር ጋር ነበር። የዛኔ እነ ጸዮት አበበ፣ ካሊድ መሐመድ
አንድ ደግሞ ኤፍሬም በጣም የሚያስቅ ልጅ ታዲዮስ ያው ኤፍሬም ነው አይደል? ኤፍሬም የሚባል ልጅ አስተዋል ኤፍሬምም አለ ልክ ኤፍሬም አለ። ነፃ ህይወት እና ሀና ጎይቶም አሁን አሜሪካን ያለችው ሀና ሰንሰለት ድራማ ላይ ነፃ ህይወት አበበ በደንብ እንግሊዘኛ የኔ ክላስ ነበሩ የኔና የቤንጃሚን። እንደገና ድል ነሳው አለሙ አሁን ቱር ምናምን ከፍቷል። በጣም ጎበዝ። ኢትዮጵያ ውስጥ እንደውም እንግሊዘኛ እንደሱ ሰው ሲናገር አይቻላል በጊዜው እና ያው የዛኔ ዳዊት እስጢፋኖስን በዛ ነው የማስታውሰው። በጣም ደስ የሚሉ ግሩፕ ነበሩ። በጣም ወልዋሉን ስናስገባው የነበረው የደጋፊው ስሜት ፎቶን ራሱ ያወጡት ነበር። ስሜት ከደጋፊው ስሜት ውጪ ደግሞ የሰዎቹ እኔ በቃ ትግራይን በምን ወደድካት ብትለኝ ጠዋት ቤተክርስቲያን ነው 11 ሰዓት አንተ ወይ ከሆነ እንትን እነሱ ከቤተክርስቲያን ሊሄዱ ነው ምናምን በጣም በቃ ሰው ለአንተ ያላቸው ክብር እና ፍቅር እኔ ይለይብኛል። በጣም ነው አዲግራትን አብሶ በጣም ወልዋሎ እኮ እዛው ነው ያለው አዲግራት በቃ ልክ እንደ ሰፈሬ እንደ ጨርቆስ ነው ማያት። በጣም መወዳት ከተማ ናት። ባይዘው በኳስ በጣም ደስ የሚለው ነገር በተለያየ ቦታ ሄዶ ኤክስፒሪየንስ መያዝ ነው እና አሁን አንተ ያላየ ከመተሐራ ጀምሮ ሐዋሳ ብትሄድ ባህር ዳር ያላየው የለም። ያላየው ቦታ አለ ሁሉም ተጫውታቸዋል። ግድ ትሄዳለህ ከቤኒሻንጉል ውጪ እዛም ቲም ስለሌለ እንጂ ሁሉም ቦታ አገርን ወቅ በረምብ እንግዲህ እንደዚህ እድሜ ብዙ አይቻለሁ። ብዙ የምወዳቸው ፓርቶች አንዳንዴ አሁን ላይ እነዚህን ሁላ ነው ያለፍኩት የምልባቸው ጉዳዮች አሉ። ሌላው እስቲ በምታደንቀው እግር ኳስ ተጫዋች ማለት ነው። አሁን ለምሳሌ በቡድን አስታውሳለሁ ማንቸስተር ከተሸነፈ ቤት ውስጥ ማኩረብ ነው፣ ጸብ ነው፣ ከኛ ጋር ትጣላለህ፣ ቤቱን ትበጠብጠዋለህ። ፕላስ ደግሞ የምታደንቀው ሮናልዶ እንደሆነ እስቲ አውቃለሁ፣ ግን ምናልባት እስቲ በመሀል የመጡ ነገሮች ካሉ በአሁኑ ሰዓት ለአንተ ዘ ቤስት የምትለው ማን ነው ተጫዋች? የማደንቀው እንኳን ለሰውም ግራ ይገባዋል። ኳስ እየተጫወትክ ማለት ኳስ በረምብ እንደ ረጅም ኳስ ምናምን አልወድም፣ አጭር ኳስ ምናምን ግን እንዴት ረጅም ኳስ ክሮስ ብቻ የሚያደርግ እንዴት ትወዳለህ ይሉኛል። ቤካምን ነው የምወደው። ቤካምማ በጣም እንዴ ከኔ አጨዋወት ጋር አይሄድም፣ ግን በቃ ባለው የተጋድሎ በማንቸስተር ካረገው ከምኑ አንፃር እኔ ቤካም በጣም ቅጣት ምት እኮ ነው እንደውም እኔ በዛር ማስታወስ ከዛ እኔም ጎበዝ ነበርኩኝ በነገራችን ላይ ቅጣት ምት ለዛም ይሆናል የሱ እንትን ያደረብኝ። ግን በደንብ ትቀጣዋለህ፣ በረም ይቀጣዋል። በጣም እንትን ነው ማለት አሁን ሮናልዶ ነው ወደዋል እኮ ነው እሱ እኮ ነው አሁን ተንታታ። ግን የኔ በጣም ቤስት እንትኔ በጊዜም በቃ በማንቸስተር ፍቅር የወደኩበት ያው በቤካም ጊዜ ስለነበረ አሁን አልቀየርክም እንግዲህ እስካሁን ማንቸስተርን መቼም እንትንን ይያለግፈው ሙኒክ ላይ ባይዘው ተመልካቾቻችን የሙኒክ ቆይታችንን አሁን እዚህ እናሳያቸዋለን። ሙኒክ በጣም ኮንዶሜ ጋር ደስ የሚል ጊዜ ያሳልፈናል። ጀርመን ሲባል እንግዲህ የባየር ሙኒክ ክለብ ነው በደንብ የሚጠራው፣ ሌሎች የሉም ማለት አይደለም። ኦፍ ኮርስ እነ ሻልክ 04 ለምሳሌ በጣም ዶርትሙንድ አለ፣ ሃምቡርግ፣ ሴንት ፓውሊ፣ ሌቨርኩሰን፣ ዶርትሙንድ በጣም ቡንደስሊጋ በጣም ጠንካራ ነው። ባይዘው አሊያንስ አሬናን በጣም ደስ የሚል ጉብኝት አድርገናል። ቪዲዮውን ራሱ ማየት ትችላላችሁ። ከስቴዲየሙ ጋር በተያያዘ አንዳንድ ነገሮችን እስቲ የምትነግረን ካለ ማለት ስንጎበኘው ያሳደረበት ስሜት ፕላስ ደግሞ ለኳስ እንደ ኳስ እኔ አሁን ለምሳሌ ኳስ ተጫዋች አይደለሁም። አይውሽ ደስ ይለኝ ነበር፣ ግን ትምህርት ስለምወድ ታውቃለህ እንደ ኳስ ተጫዋችና እንደ ኖርማል ለምሳሌ እንደኔ ሰው ይለያያል ያለው ስሜትና እሱን እንዴት ገልጸዋል? ጀርመን ሲባል ያው ባየር ሙኒክ ነው፣ ምንም ጥያቄ የለውም። አንደኛ ዋንጫ ነሳሱ ያው እዛ ቪዲዮ ላይ እንዳልኩት ነው ያው ቀድሞ ቢሰጡት ነው የሚቀለው እስከ ማለት ይደርሳል። ምን ሁሌ እሱ ናቸው። በአውሮፓም ፈታኝ ባርሴሎናን፣ ማድሪድን ወላ ምናምን ሲቲን ምናምን ሊፈትን የሚችለው ያው ጥሩ ግዢ ያደርጋሉ፣ ጥሩ ገንዘብ ይሰበስባሉ። እንዳየኸው ነው። ግን የስቴዲየሙ አቀማመጥ፣ የትሬኑ አያያዝ አሁን ለምሳሌ ህዝቡ እንዳይቸገር በቃ ያውላ እንግዲህ አይተዋል። ያውላ ትሬን አለ፣ ያውላ ባሶች አሉ፣ ያውላ ሰው በቃ አመላላ ከትሬኑ እኮ ወርደን እስከ ስቴዲየሙ እኮ ቢያንስ በጣም ትልቅ ነው እንጂ በጣም ትልቅ ነው። ሌላ 3-4 ስቴዲየሞች ያሰራል ቦታው። ግን በቃ ሆን ብለው እንደዚህ አይነት ጊዜ ሰጥተው 20 ዓመት ነው መሰለኝ ይላል እንትኑ ላይ ስቴዲየሙ ላይ ምናልባት ካልስ ባየርን ያላችሁ ሰዎች በደንብ
ቪዚት የምታደርጉ ሰዎች ይህንን በኮሜንት ሴክሽን ላይ ልጽፉልን ትችላላችሁ፣ እኛን ልታርሙ ትችላላችሁ። ግን ስናየው የተጻፈበት ላይ በጀርመንኛ 10 years 20 ዓመት እንደፈጀ ነው የሚያሳየው እንትኑ ማለት ነው። እየተጫወቱበትም ሊታደስ ይችላል፣ ሊሰራ ይችላል። ያው ሜዳው ዋና ስለሚፈለግ ማለት ነው። እና በቃ አሁን እነሱ ይሄ ሁላ ሰው አይተሃል መቼም የገባው ሰው ስንት ብር እንደከፈልን ታስታውሳለህ? በደንብ በእያንዳንዱ ሰው ደግሞ ኮሌክት የሚያደርጉት በጣም እንጂ በጣም የዛ ሰዓት ምን ያህል ገንዘብ እንደሚሰራ አንድ ማሊያ አሁን በዚህ አጋጣሚ የምነግራችሁ ማሊያ ገዝታችሁ ላኩልን የምትሉ ውጭ ያለውን ሰው እንዳትሉ። 125 ዩሮ ግን እዛ ያለው ሰው ማለት ነው ዱባይ ቤት ይችላል እኮ እንደኔ እዛ ቁጭ ያለው ሰው እኔም መጥቼ ስላየውኝ ነው። ምን ይላል? አንድ ማሊያ ኦሪጂናል ላክልኝ ይላል። ቀለል አድርጎ 125 ዩሮ ነው አንድ ሰው የምታስቸግረው። በዚህ ሀገር እንትን ይህንን ያክል ቻርጅ ስታደርገው በማሊያ ከባድ ነው በጣም። አትበሉ በቃ በዚህ አጋጣሚ ያየሁትን የእንትኑን እና በእርግጠኛም ወደ 50 ምናምን ብር ከፍለን የገባ ነው ለማየትም ቢሆን ያው እሱም ቀላል አይደለም። ግን ያው እንደዚህ አይነት ነገር በህይወት አንዴ ነው የሚያጋጥመው። ለእኔ በጣም ትልቅ ነገር ነው። ለእኔ ኳስ ተጫውቼ ነው ያሳደግኩት። ምንም ፈለገ ቢሆን ለእኔ ትልቅ ነገሬ ነው። አሁን አንተ ኦክስፎርድ ምናምን እንደምትለው ብሄድ ባየው እንደምትለው እኔ ደግሞ ባየር ሙኒክ ከዛ ማንቸስተር ከዛ ማድሪድን በቃ ጨረስኩ ማለት ነው። ደግሞ ኦልድ ትራፎርድን ያው አንድ ቀን ከሆነ በዳዴም ቢሆን ያው ምናይበት ጊዜ ሩቅ አይሆንም እንደ እግዚአብሔር ፈቃድ። ቅጽል ስምህ እንግዲህ ያው ቤት የምንጠራህ አካዬ ብለን ነው። ከየት እንደመጣሱን ባጭሩ ምናልባት ይሄን ለፋሚሊ ያው አካዬ እንኳን ናቲ ነው። ናቲ የመጨረሻው ወንድማችን አሁን አሜሪካ ነው ያለው። እሱ እንግዲህ ማለት አቅቶት መኩሪያ ለማለት አቅቶት መኩሪያ ይከብዳል መሰለኝ። ይከብዳል መኩሪያ የዶሮ ስም ነው ታስባለህ? አሪፍ ነው መኩሪያ ማለት ሲያቅተው በቃ አካዬ ያለ በዛው ጸደቀ። እስካሁን እንግዲህ ወደ ስንት ዓመት እኔ ነኝ እንደውም በግድ መኩሪያ እያልኩ አሁን መኩሪያ ለማለት አሁን ይከብደናል ሁላችንም፣ ምክንያቱም አካዬ የሚለውን ነው። እሺ ለሌላም ደግሞ ያው አካዬ ያልኩ ነው። ሌላው ደግሞ ማትረሳው አጋጣሚ ለምሳሌ ከወልዋሎ ፓርት ነግረኸኛል፣ ግን በጣም የተደሰትክበት በኳስ የተደሰትኩበት ወልዋሎን ፕሪሚየር ሊግ ስናስገባው በቃ ዘቤስት የኔ ትልቅ አቺቭመንት የምትለው አንተ ማስገባት በጣም ከባድ ነው። ስር ላይ መጫወት ላይ ተጫወተ መተ ከስር እንደገና ወደ ላይ ለመውጣት በጣም ከባድ ነው። ያንን ነገር ስታስበው ያስደስተኛል። የሚያስደስተኝ ነገር እሱ ነው። ምናልባት ቅር ያለ ብዬ ገምተው ደግሞ ከፕሪሚየር ሊግ ወደ ሁለተኛ ዲቪዥን ስትመጣ ትንሽ የዛኔ የተሰማህ ነገር ነበር? ያ እንዴ ማንም ሰው ያው ስፖርቱ ምን አለ መሰለህ መውደቅ መነሳት አለ። ወቅታዊ አቋም ነው የሚታየው። ወቅታዊ አቋም አንተ በብዙ ነገር እንትን ልትል ይችላል። አንድም የአባቴ ሞትም ቀላል አልነበረም። አባቴም እንደዛ እየተመላለስኩ ስል በጣም ተቸግሬ ነበር። ለመጫወትም ካረፈም በኋላ ደግሞ በጣም ከብዶኝ ነበረ። ያው እኔና እሱ ያለን ቀረቤታ ብዙ ስለነበረ በጣም ተጎድቼ ነበረ እና ነገሮች እንደዚህ አንዳንዴ በብዙ ነገሮች አባታችን ነፍስ ይማር እግዚአብሔር አምላክ ከደጋጎች ጎን ሁለት የሚያስደስቱኝ ነገሮች አሉ። ያው ፕሪሚየር ሊግ ያስገባውበትና ከምንም በላይ ደግሞ ከወዷ ባለቤቴ ጋር የተጋባውበት ቀን ያስደስተኛል። ምናልባት ቅር የተሰኘበት ያው እንዳልከው ያው እሱ ነው ሊሆን የሚችለው ብዬ ገምታለሁ። ከሊግ ወደ ዲቪዥን ሁለተኛ ዲቪዥን ስትመጡ በኳስ ወይስ ሌሎች አጋጣሚዎች አሉ? ብዙ ቻሌንጆች አሉ። አሁን እንደዚህ እንደምታየው አሁን ሰው የማይረዳ ይሄን አክል ብር እየተከፈላቸው ይላል፣ ይሄን አክል ብር እየተከፈለው ይላል። ላይፍ ታይም የምትሰራው ስራ አይደለም። ዛሬ ብትቀነጠስ ያበቃል። 2 ዓመት ወይ 1 ዓመት ይከፍልህና ቲምህ ያበቃል። ገብቷል? አሁን አንተ ተማሪና እግር ኳስ ተጫዋች አንድ አይነት ክፍያ ይከፈለው ቢባል ልክ አይደለም። ለምን አንተ ተምረህ ኢንጂነር ሆነ ምን ብለህ ላይፍ ታይምን የሚቀጥል ስራ ነው የምትሰራው። ይሄ ግን ጊዜ 5 ዓመት በስነ ስርዓት ከተጫወትክ በቂ ነው። ለዛች ለሚከፈለው ሰው አንዱም ብጥብጥ የሚያደርጉት ጋዜጠኞች ናቸው። በቃ ይህንን ሀገር እንዳለ እንዴት የወላ ብር እየተከፈለው እሱ ግን ማለት ነው ሸብቶ አይደለም መሄድ እስከሚያቅተው ድረስ። ለምን ድምፁን ብቻ ነው የሚጠቀመው። ስፖርተኛው ከእድሜ ጋር
ከእድሜ ጋር ጉዳቶች ይመጣሉ፣ ብዙ ነገሮች ይመጣሉ። ገብቷል። አሁን እኔ ማቆም ፈልጌ ነው እንዲያቆምኩት አይደለም፣ የራስ የሆነ ችግር ብዙ ከእንትን ጋር የዛኔ ስትጫወት ያላሰብከውን ያላወቅከው ነገሮች ተጠራቅሞ ይጎዱሃል። እነሱ ነገሮች ዋጋ ያስከፍለዋል። በጣም አሪፍ። እሺ አሁን ወደፊት አሁን በኳሱ ለምሳሌ አንዳንድ ተጫዋቾች እንደማውቀው እኔ ብዙም ኳስ ውስጥ የለውበትም፣ ግን ምን ያደርጋሉ ይጫወታሉ፣ የተወሰነ ዓመት ከቆዩ በኋላ ያዩትና ወደ አሰልጣኝነት የሚሄድ ነገር አለና እንደዚህ ነገሮችን ታስባለህ ወይስ ምናልባት ከኳሱ ኮምፕሊትሊ ለመራቅ አስበሃል? ኮርሱን በወስድ ደስ ይለኛል። ኮርስ ያስፈልጋል? አዎ ዝም ብለህ አሰልጣኝ መሆን አትችልም። በራሱ አንድ የመጀመሪያ እንትን ነው፣ መስፈርት ነው አይደል? መስፈርት ነው። ከዛ በኋላ ደግሞ ቢ ላይሰንስ፣ ኤ ላይሰንስ የሚባሉ አሉ ደረጃ ያላቸው። እንትን በወስድ ደስ ይለኛል። አሰልጣኝ ግን በፍጹም የመሆን እቅድም የለኝም። የብዙዎች ተጫዋቾች ኤክስፒሪየንስ ስለሆነ ነው ብዬ ነው። ገብተዋል። አብዛኛው ጊዜ ደግሞ እኛ አሁን ለምሳሌ ቤተሰቦቻችን ነጋዴ ስለሆኑ ቤቱ ጋር ጥፍ ማለት እንዳለብህ ታውቃለህ። ማለት ቶሎ ወደ ስራ ትገባለህ። ከስፖርት ላይ ወርጄ ምናምን ሌላ እንዴት እሰራለሁ አትልም። አሁን አውሮፓ አይተዋል እንዴት እንደምንሰራ ማንም ሰው እንዴት እንደሚንቀሳቀስ። አሁን ያንን ነው የምልህ። ገብቶሃል። ብዙ ስፖርተኛ ስራ መስራት አይችልም። የሚችለው ያንን ስራ ነው፣ ያንን ስፖርት ነው። ያ ስፖርት ደግሞ እንትን ይላል። የዛኔ የቱ ጋር ሄዶ መስራት እንዳለበት የቱ ጋር ምንም ያውቀው ነገር የለም። አብዛኞቹ ብራቸውን አጥፍተው ምናምን አሁን እየወጡ ሚዲያ ላይ የምታያቸው እንትን የሚሉ በዛ ጊዜ በጉብዝናቸው ጊዜ የሆነች ነገር ያስቀመጧት የሆነች ነገር የገዟት ምናምን ቢኖራቸው ጥሩ ተጠቃሚ የሆኑ ነበር። ግን እኔ ባለቤቴ በዚህ ባለቤቴ እናቴ ያው እንደምታውቀው ጠቅመውኛል። ጥሩ ነገር የሆነ ነገር ሲገኝ ጥሩ ነገር ላይ እንዲውል በጣም ባለቤቴም እናቴም ረድተውኛል። ስለዚህ ያላችንን ነገር ተጠቃቅመን ጥሩ ነገር ላይ ታውለዋለህ እና አሁን ላይ የነበራቸውንም እያጡ ብዙ እንደዚህ የሚሆኑት በጉብዝናቸው ጊዜ ምንም ያስቀመጡን ነገር ቢኖርም ስለሚያጠፏት ነው። ከዛ በኋላ በጣም ክራይስ ውስጥ ይገባሉ እና ከባድ ነው። የኳስ ተጫዋች ይሄ ጋዜጠኛው ዝም ብሎ እንዴት የወላ ብር እንደሚለው አይደለም። ኦኬ አይ ለኔም ራሱ የሆነ ለየት ያለ አንደርስታንዲንግ ነው። ማለት ብዙ ብር እንደሚከፈል አንዳንድ ቦታ ላይም እንደዚህ ይጋንናል። ውጭ ሀገርም ለምሳሌ እንደዚህ በጣም ለፍተው አይደለም የምሰራው 12 ዓመት ተምሬ ዩኒቨርሲቲ ገብቼ ማስተር ሴን ይዤ እንደዚህ እዚህ ባይ ዘ ዌይ ይሄ ነገር ኢትዮጵያ ውስጥ ብቻ አይደለም፣ እዚህም አውሮፓ ውስጥም በጣም ትልቅ ኢሹ ነው። ባላንስ የሆነ አይደለም ይባላል ብዙ ጊዜና ያው አሁን ለምሳሌ አንተ ያልከውን ቻሌንጅ የሚያካትት ከሆነ አንድ ጀስ እንድናስተውል የሚያደርግ መረጃ ነው። ምክንያቱም ሁልጊዜ እድሜ ልኩን እስከ መጨረሻው የማይሰራበት ከሆነ አትሊስት በሆነች አጋጣሚ ከእድሜ ጋር እና ከጤና ጋር ስለሚያዝ ለምሳሌ ውዝዋዜም እንደዛ መሰለኝ ሞዴሊንግ ምናምን በቃ የሆነ እንትን ሲልብህ በዛው የሚያልቅ ነገር ነው። የሆነ ታይም ላይ መቃየስ የስፖርት እንደውም በጣም የእግር ኳስ ተጫዋች በጣም ይፈጥናል። ሴንሲቲቭ ነው አይደል? ምን እንደሚያጋጥም አታውቅም። ምን አሁን በዚህ አጋጣሚ አንድ ሞገስ ነፍሱን ይማረው ጓደኛ ነበረኝ አርፏል። እሱ አሁን የእሱን ሞት በጣም ነው በቃ የእግር እሳት የሚሆንብኝ። ለምን በቃ ለትንሽ ነገር እዚች ጋር ለተወጋችው ነገር በጊዜው እንትን ሳይል ለኳስ ብሎ ሳይታከም ያው ገንዘብ ለማግኘት ብለን የምንወስዳቸው ሪስኮች አሉ እና በዚች ጋር በሆነ ከባጃጅ ላይ ወድቆ ምናምን እና በጣም ቤስት ጓደኛዬ ነበረ ለእኔ። ከዛ በኋላ ብቻ ያው ህይወት አጭር ናት። በጣም በቃ ከባድ ጊዜ ነው ያሳለፍኩት እሱ የሞተ ጊዜ። ከዛ በኋላ አንዳንዴ ለየትኛው እንትን ነው መስዋዕትነት የምከፍለው ብለህ ራስህን ትጠይቃለህ እና ከባድ ነው። ወልዋሎ እያለን ከመድንጋ ነው ምናምን ስንጫወት የሆነ ከበረኛ ጋር ተገናኝቼ ሳትኩኝ። ያው እንግዲህ መሳት ነው ከበረኛ ጋር ባዶም ሰው ሊስት ይችላል፣ ባዶንም ይስታል። ከዛ የሆነ ብቻ ያስፈልግ ነበረ መሰለኝ ነጥቡ ለመድን ምናምን እንዴት ይስታል ምናምን ብሎ ከዛ መጋጨት አይቀርም ገጠመኝ ላልከው ማለት ነው። ከዛ ተጋጨን ከሆኑ ሰዎች እና ከዛ በጣም ተናደድኩኝና ወንድ ልጅ እግር እንጂ አገር የለውም አልኩኝ እና ሄድኩኝ። ከዛ
በንቀተው ትሬኒንግ እንዳትወጣ እንትኑ ተከቧል ምናምን እዛው ያለ ለምን ማለት ምን አልገባኝም። ወንድ ልጅ እግር እንጂ ሀገር የለውም ማለት የትም ቦታ መስራት ትችላለህ። እንደዛ ነው ተረቱ። ከዛ እነሱ አያውቁትም ተረቱን። እኔ እኮ ከዛ በኋላ ነው አያውቁትም። እናንተ አገር እንጂ ኳስ ተጫዋች የለንም ብሎናል ብለው ከዛ አሰልጣኙ ብርሃኔ ይባላል። በጣም የምወደው ሰው ነው። በጣም በቃ ቀልደኛ ሰው ነው። አራት እንዳትወጣ በቃ ምን አድርጌ እንዲህ እኮ እንዴ አንተ አታውቀውም? አላውቀውም ተረቱ። እንደነገጥኩ አገር የለም ምናምን ብለህ ገብተዋል። እግር እንጂ አገር ማለት በቃ እና አሁን እነሱ ገልብጠውት እናንተ አገር እንጂ ኳስ ተጫዋች የላችሁም ምንም አትችሉም አታውቁም ነው እነሱ የተረጎሙት። በጣም ይገርም ገጠመኝ። ከዛ እንትና ሰለሞን ፕሬዝዳንቱ ጋር ተጠራን ምናምን መጣ እየበረረ ምንድን ነው ምናምን በጣም ደግሞ እሱ ይወደኛል። ለብሱን ይማረው ድንገት እንትን ተብሎ ሞተ። ድንገተኛ ሞት። መኪናውን አቁሞ ገብቶ በጣም የምወደው ሰው ነበረ። ከዛ ኧረ እኔ እንደዚህ ነው ያልኩት አልኩት። እሱም አያውቀውም። ታራ ልክ ነው ምን እግር አለ የባሰ ፕሬዝዳንቱ ለየት ያለ አጋጣሚ ነው። ከዛ ደዋውለው አዲስ አበባ ምናምን ተደዋውለው ተጣርቶ አረፍተ ነገሩ ተጣርቶ አዳራሽ ሙሉ ሰው ሰብስቦ ጠሩኝና እንደገና እኔን ይቅርታ አይኛ የተረጎምነው በዚህ መንገድ ቀማረሳው ገጠመኝ ስለሆነ ነው። ተመልካቾቻችን እዚህ ድረስ ተከታተላችሁ እንግዲህ ሰብስክራይብ እና ላይክ እና ሼር ማታረጉ ሰዎች እንግዲህ እንጣላለን። ስለ ጀርመን የታዘበውን ነገር በሱ አይን እንዲያይ እስቲ እነሱን እያያቸው ስለ ጀርመን እስቲ ከሰዎቹም አንጻር ስታያቸው እንዴት ነው? እንደውም እኔ አንድ ሰውዬ ትዝ ይለኛል ስቴዲየም አካባቢ ቁጭ ብዬ ዕቃ ገዝቼ ነው ወደ ቤት ልሄድ ነው እና አስታውሳለሁ ከደቡብ አፍሪካ ነው የመጣሁት አለኝ። እኔ ዕቃ ምናምን ይዣለሁ ትዝ ይለኛል ዲቪዲ ምናምን ይዣለሁ እና ምንድን ነው ሰው ፈርሷል አለኝ። እንዴ ምን እንደዚህ ይባላል እንዴ አልኩት። አይ በቃ የሆነ አሁን ከየት ነው የመጣው እና በጣም እንደ ትልቅ ዲያስፖራ ነው ትልቅ ስለህ በቃ ላይክ አሜሪካ ብዙ ዓመት የኖረ ምናምን ነው ይመስል የመጣው ከደቡብ አፍሪካ ነው እና ሰው ከደቡብ አፍሪካ እንግዲህ መተ ሰው ፈርሷል ካልክ ያው የጽዳትና የእንትን ጉዳይ ያው እዚህ ቆይተህ ስትሄድ ይታወቃሉ። ብዙ ሰው እንደዛ ይላል። ያው ወዲያው ትመሳሰላለህ እኮ ከሳምንትና ተረሳዋለህ። እሱማ አይ ትመሳሰላለህ በቃ ታውቀዋለህ። ብዙ ግን በቃ መማር እንዳለብን ነው። አሁን እኔ ባስ ውስጥ ገብተህ ለራስህ ነው መታመን ከሌለ ትኬቱ ያ ምንድን ነው የምትሉት እናንተ ፋር ካርተን ምናምን የምትሉት ከሌለ ሄዶ ሲከፍል ሳየው እኔ በሆነ አላረገውም። እነሱ ስርዓቱ በቃ መጀመሪያ ተሰርተዋል። እዚህ ላይ ልጆችን ባይዘዌ እንደዚህ እያደረጉ ነው። ራሱ ሂድና መክፈል አለበት ተብሎ ነው እና በቃ ያውቋል ከልጅነቱ ጀምሮ ካልከፈልክ እንደ ነውር እንደ ትልቅ ኃጢአት ተደርጎ ስለሚቆጠር አሁን ሌላውን ትተኸው በዚህ እንደዚህ ሆነ። በሌሎቹማ በቀላሉ ሌሎቹን መገመት አያቅትም። እዚህ ጋር ማጭበርበር በቀላሉ እየቻልክ የማታጭበረበር ለአምነህ ራስህ ሄደህ የምትከፍል ከሆነ ከዚህ በላይ እኔ ትምህርት ሊኖር ይችላል ብዬ አላስብም። በዛ ላይ ያዘረጋጉ የባቡሩ ምናምን ሌላ ሀገር ያለ አይመስለኝም እንደዚህ አይነት። አሜሪካም እኮ እነ ማዘርም መጥተው አሜሪካ እንደዚህ የቡስ የትሬን አጠቃቀሙን በጣም አፕሪሺየት ነው ያደረጉት። ፍሪዬም ራሱ እህታችን እዚህ መጥቼ በቃ ይሄ ትራንስፖርት ሲስተሙን አየዋለሁ ነው ያለችው እና በጣም ብዙ ልታከብራቸው ስራ መጽሐፍ ደግሞ አንባቢ ናቸው። ይኸውላ መጽሐፍ ቤት ምን ያደርጋል እያልኩ ነበር ካስታወስከ ስንሄድ አንዳንድ ቦታዎች ምናምን ምን ያደርጋል ይኸውላ መጽሐፍት ቤት ሌላ ነገር አያደርጉትም እንዴ ብዬ አለውላ ካስታወስከና አንባቢና ባስ ውስጥ ከ20 ደቂቃ መንገድ ለመሄድ ያነባሉ እንዴ። ለኔ በጣም ትክክል። እኛ ያው 20 ደቂቃ ስንጋፋ ነው እንትን የምንለው። ያው የኛ ሀገር እኮ የመንገድ ችግር ይመስለኛል። መንገዶች በብዛት ስለሌለ ጠባብ ነው። አሁን እውነት ለመናገር የኛ ሰፊ እኮ አይደለም። እዚህ የጀርመን መንገድ በጣም ጠባብ ነው። ይሄን ያህል ሰፊ ምንም ነገር ሲኖር ባሳውን ሲቆም በጣም የታዘብኩት ከኋላ ተደርድሮ ይቆማል እንጂ በዚህ ጋር ደርቦ ለመውጣት አያስብም። የለም ይሄ በትምህርት ላይም አለ። ክላክስ እንኳን አያረግም። የለም
ክላክስ ይናፍቃል እንዴ? ክላክስ የለም እኮ አየህ። አሁን በዛ ጋር እኔም ብሆን በዛ ጋር ይደራረባል፣ ይዘጋጋል። በቃ ትንሽዬ ችግር ብዙ ትሆናለች። አይተዋል። ስንነዳ ራሱ አብረን አይተዋል። ምንም ክላክስም እኔ አድርጌ አይተኛል። ክላክሱ ራሱ የሚሰራ ይመስለኛል። በአመት አንዴ ቼክ እንደዚህ ነው። አይ በጣም እንዳልከው አንድ ጓደኛችን ነበር ትዝ ይለኛል። 80 ጠጅ ቤት አለ አንድ ላይብረሪ የለም ብሎ ያስቀል። እናው ማንበብ ላልከው ትንሽዬ ሽትሬክ ወይም ሽትሬክ ከሚሏት እዚህ ጋር መንገድ ነው። ትንሽ መንገድ ራሱ ከሆነ ትሬን ውስጥ ሆኖ ከዚህ እስክጨርስ ወይም ከስራ ወጥቼ አነባታለሁ። በቃ ይዟት ነው የሚሄዱ መጽሐፏን ቡቺስ በሳምንት መጨረስ አለብኝ። ኔክስት ዊክ ደግሞ ሌላ መጽሐፍ መጀመር አለብኝ። እነሱ ሂሳብ ላይ ናቸው እነዚህ። በዚህ ዓመት ውስጥ ይሄን ያህል መጽሐፍ ማንበብ አለብኝ። ኦልሬዲ አብዛኞቹ ፕላን ያደርጋሉ እና ድንገት ዝም ብሎ አይደለም የምታነበው፣ ፕላን የተደረገ ነው እና አብዛኞቻችሁ ይሄ ነገር የማንበብ ልምዳችን የሚኮረጅ ነው። እውነት በጣም በመልካምነቱ የሚኮረጅ ነው። ይሄን ታዝበዋል። አሪፍ ነው። ሌላ የታዘብከው ነገር አለ? ዋናው ሐቀኝነታቸው ላይ ስልክ ባይዘው እኮ ቡስ ውስጥ ጠፍቶም እውነት ለመናገር እዚህ ጀርመን ያሉትን መመስከር ይችላሉ። ማንም ላይወስድብህ ይችላል። ባይዘው ቡሱ ጋር አምጥተው ይሰጡታል። ለምሳሌ እነሱ በተለይ ጀርመኖች ከሆኑ ሄደው ካሜራ አለ ኤቭሪቲንግ እና ሁሉም ሰው ካሜራ ስላለ እያንዳንዱ ነገር በእንቅስቃሴ እንደሚታወቅ ያውቀዋል። ፕላስ ደግሞ ለግል ለራስ ታማኝነት ምናምን ነው። ገንዘብ አንስተው የመለሱ በጣም ብዙ ሰዎች አሉ። ባይዘው ታማኝነት አሁን ብዙ እንትን ያልኳቸው ለሀገራችን ይጠቅማል ልል የምችለው አሁን አብዛኛው መንገዶች ካያቸው እንትኖች ናቸው፣ ኮብልስቶኖች ናቸው። ግን የሚያማምሩ ኮብልስቶን በስነ በስርዓቱ የተሰራ በቃ መኪና ራሱ ሲሄድበት ምንም የማይጎረብጥ ነውና ጥራት ላይ ማለት ጥራት ላይ ነው እነሱ የተጨነቁት እንጂ ካየኸው እኮ የተጠባበሰ ነው አስፋልቱ አለ። የተጠባበሰ ብዙ ገጮች አሉት። ግን የዛኑ ያክል በቃ ጥራት ላይ ያችንም የተጠባበሰችዋንም ቢሆን ግን በጥራት ነው የሚሰሯት። ልዩነት ሊኖረው ይችላል በአይነ ስታየው፣ ግን በጥራት ነው የሚሰሯት። ኮብልስቶኖቹ እንግዲህ ሁሉም ቦታ ላይ እንዴት እንደሚያምር ታየዋል። አፈር የሚባል ግቢ ውስጥ ስገባ ነው የምታገኙ። እኔ አፈር ገዝታችሁ ሳይ በጣም ገርሞኛል። አፈር እሱ ሲሸጥ 20 ኪሎ 40 ኪሎ ስገዙ በጣም ነው የገረመኝ። አውሮፓ አፈር እኔ በእንትን ይዤ አልመጣም ነበር በሲኖትራክ። እሺ ተመልካቾቻችን ደሱ ሚዲያ ይሄንን ምርጥ ጨዋታ እንግዲህ ስለ አሰልጣኞች፣ ስለ እግር ኳስ፣ ስለ ጀርመን ያልተነሳ ነገር የለም። ጭውታችን እንደቀጠለ ነው። በዚህ አጋጣሚ ደሱ ሚዲያን ሰብስክራይብ አድርጉ። ከዚህ በኋላ በጣም ብዙ ፖድካስቶችን እንግዶችን እንጋብዛለን፣ እየሄድን ኢንስፓየር እናደርጋለን። አንተም ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉ። አዎ በዛቻ ነው እና ጭውታችን ወደ ማጋባደድ እየሄድን ነው። አካስቲ በመጨረሻ የምትለው ነገር ካለ ታስታውሰው ነገር ካለ ወይ ስለ አስተዳደጋችን ወይ ስለነበረን ፍላጎት። እኔ ያው አንተ ኳስ ተጫዋች ነህ፣ እኔ ኳስ እጫወት ነበር። እንደው በዚሁ አጋጣሚ በዳኒ አባይ የሚያውቁኝ ሰዎች ምናምን ሁልጊዜ ትምህርት ወይነ ቋንቋ ምናምን ብቻ ይመስላችኋል። ግን ወንድሜ ኳስ ተጫዋች እንደነበርኩ እንደው መስክርልኝ። እንደው እንደ ኤርኩስ ግራኝ ነበረች። አይ አብረን ተጫውተን ትንፋሽ የላትም እንጂ ኤርኩስ ግራኝ ነበር። ትንፋሽ ወደኋላ ቀራለሁ። ትንፋሽ ከኔ ነው። ብዙ አልሮጥም። ግን ያው ኳሱን ያብላለው ነበር። በጣም ጎበዝ ነበረ። ምንም ጥያቄ የለም። ኳስ ሞክር ነበር በግራ በተለይ ዋንኪ ሜዳን ግድ ነው። እኛ ሰፈር ሲጀመር እንትን ነው ግዴታ ነው የሚመስለው። ጨዋታ መቻል አለብህ፣ ወሬ መቻል አለብህ። ባይዘው ቂርቆስና ለጋር ማደጋችን በራሱ በጣም በዚሁ አጋጣሚ እውነት ለመናገር ለሰው ለማገዝ ለመርዳት እኔ በጣም ሶሻል ላይፋችንን በጣም ተጽዕኖ አድርጎብኛል። እዚህ መጥቼ ሰው ማገዝ ከሆነ ምረዳ ከሆነ ከሰው ጋር ኮሙኒኬት ለማድረግ ምናምን ሰፈራችን አስተዳደጋችን በጣም እውነት በዚህ አጋጣሚ በጣም ነው ደስ የሚለኝ። ለጋር ቂርቆስ በማደጌ ትልቅ ነገር ነው። ጀርመን ግቢ እያየን ያደግነው ወይም ባኖፍ የምንለው ወይም ምንድነው እዚህ ሀገር ትሬን ስቴሽን የሚባለው ባቡር ጣቢያው ላይ ነው ያደግነው እና ሳሩን እያየን ሳሩ ላይ ሁለት ሜዳ ትልልቅ ሲሜዳ ስቴዲየም እየተጫወትን ያደግነው። ሲጀመር እምብርተና ሰፈራችን ጉምሩክ ነበረ። እኛ እኮ ኳስ ተጫዋች ምናምን እኮ የህይወት ጉዳይ እንትን ብሎን እንጂ ምድር ባቡር ለመቀጠር ነው ስልከኛ ምናምን ለመሆን ነው። እዛ ሰፈር ጠቅላላ እዛው የሚፈርስ አይመስለንም። እዛው ጉምሩክ መግባት ነው የምንፈልገው። ቢዝነስ ኤሪያ ነው እንዳለ። ጨርቆስ ገበያም እዛ ጋር አለ። ሁሉም ሰው እዛ ጋር ገንዘብ በቀላሉ የሚያገኝበት ሰፈር ነበረ። አሁን እንዳሁን ሳይሆን
ያው በጊዜውም ብዙ የተጠቀሙ አሉ። በጣም ብዙ ሰው ተጠቅሞበታል። በጣም እንደዚህ የገነነ ግን ንቅት ብሎ ግን እንደዚህ በዛ ሰፈር ብዙ ተጠቅሟል የምለው ሰው እንኳን ያለ አይመስለኝም። ግን ብዙ ቢዝነስ ኤሪያ ስለሆነ ገንዘብ አናጣም ነበር ሁሉም ሰው። ያም ራሱ አንድ ተዘናግተናል እንጂ በጣም ነው የተዘናጋ ነው። እና ለብዙ ነገር ቅርብ ስለነበረ ሰፈራችን ጥሩ ነበረ። ከዛ በኋላ ነው እንግዲህ እየተሸረሸረ የቴሌ ሳንቲም ሲቀር ሞባይል ሲመጣ ጉምሩኩ ሲነሳ ባቡር ጣቢያው ሲፈርስ ያደግኩበት ስለሆነ በጣም ነው ያደግኩበት፣ የወለድኩበት፣ የተኳልኩበት፣ ብዙ ነገር ያገባሁበት፣ ሚስቴን ያገኘሁበት ስለሆነ በጣም ብዙ እንትን አለው። በቃላት የሚገለጽ አይደለም። እኔም በጣም ሰፈራችን በጣም የምወደው ያደግንበት ነው። ያው እንግዲህ አሁን ያለው ኮንዲሽን ወደ መፍረሱ ደረጃ ደርሷል። አብዛኛው ፈርሷል እንደምታዩት በተለያዩ ምክንያቶች። እሺ አካ በዚህ አጋጣሚ በጣም ደስ ብሎኛል። እግዚአብሔር ይመስገን ከረጅም ዓመት በኋላ ከ9 ወደ 10 ዓመታችን ነው ከተገናኘን። እሱ እዚህ መጥቶ ጀርመንን ጎብኝቶ ያለበት ሁኔታ እኔንም ያለሁበት ሁኔታ እንዲያይ እግዚአብሔር ስለፈቀደ ሁሉን ያደረገ እግዚአብሔር ይመስገን። ቤተሰቦቻችንን፣ ባለቤቴን፣ እንደውም የባለቤቴ ቤተሰቦችን ሁሉንም በዚህ አጋጣሚ አመሰግናለሁ። እግዚአብሔር ይመስገን እናታችንን ጨምሮ ሁሉንም አመሰግናለሁ። በዚህ አጋጣሚ አንተ ማመስገን የምትፈልገው ቤተሰብ አካል ሁሉንም በዚህ አጋጣሚ መልእክትን እና ማስተላለፍ ትችላለህ ማለት ነው። ፖድካስቱን ወደ መጨረስ ደረጃ ስለደረሰ በመጀመሪያ እግዚአብሔርን አመሰግናለሁ። ቀላል አይደለም። ከ10 ዓመት በኋላ አብረን ካደግን ወንድሜ ጋር ብዙ ታሪክ ካለን ወንድሜ ጋር ተገናኝቶ እንደዚህ ማውራቱ ለእኔ ራሱ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ያው የሚያውቅ ያውቀዋል ምን ያህል አንዳችን አንድ ነገር ሆነን ቢሆን ምን አይነት ጸጸት እንደሚኖር ሳንተያይ ምናምን ብዙ ብቻ ያው የአበሻነታችን መዋደዳችን ነው። በዛ ላይ ደግሞ በጣም ተቀራርበን ስላደግን በጣም ብዙ እግዚአብሔርን አመሰግናለሁ በመገናኘታችን። ሲቀጥል እናቴን አመሰግናለሁ። ሁሌም ከጎኔ ሁሌም አለው፣ አይዞ ምንም አትሆንም። በጣም በብዙ ነገር አንዳንዴ እንደውም የሳይኮሎጂ መምህር ነው የምትመስለኝ። ያው ከህይወቷም ካሳለፈችውም ነገር ይመስለኛል። ሲቀጥል ቤተሰቦቼን እንዳለ በስም ያው መጥራት ቢከብድም እንዳለ ቤተሰቦቼን፣ ውዷ ባለቤቴን ትርሲት አማረ ትባላለች እሷ ያው ታውቃታለህ። ከዛ በኋላ ልጆቼን እንዳለ ወዳቸዋለሁ። እዚህ እንድመጣ የረዱሁን አንተን ያገዙሁን ሰለሞን፣ ህይወት፣ አድሻን፣ ዶሚኒክን፣ ውዷ ባለቤትህን ደግሞ ከሁሉም በላይ እሷ እንድታመሰግንልኝ እፈልጋለሁ። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ እኔ ትንሽ ወደ ሚዲያም ጠጋ ስለምል ብዙ ጊዜ ላይቭ እሰራለሁ። እሱ ግን እንደምታዩት የሚዲያ ሰው ነው የሚመስለው ራሱ እና በአንድ ጊዜ በደንብ እንደ ወንድም አብሮ እንደተላፋ እንዳደገ ጭቃ አብሮ እንዳቦካ እየተንከባለን እየተደባደብን ያደግነው። እድሜያችንም 1 ዓመት ከ3 ወር ነው ርቀቱ እና የዛ ነው ልዩነታችን። እንደ ኩያን ያደግነው እንደ መንታን ያደግነው እና በጣም ብዙ ሜሞሪ አለ። አሁን ከመጨረሻው ወንድማችን እኔና እሱ ለየት ያለ ሜሞሪ አለ። ብዙ ሰው ቤተሰብ ጋር እንደዛ ነው እና ብዙ ሜሞሪዎች አሉና በጣም ሳገኘው የተሰማኝን ደስታ እንግዲህ እግዚአብሔር ብቻ ነው የሚያውቀው ምን ያህል እንደተሰማኝ። የሚዲያ ሰው ሳይሆን ግን በደንብ ሚዲያን በሚመጥል ደረጃ እንደምታዩት ጥሩ ቆይታ አድርገናል። ስለነበረን ቆይታ እጅግ እኔም ወንድሜን አመሰግነዋለሁ። ይህን ሁሉ ያደረገ እግዚአብሔር ይመስገን። ከዚህ በኋላ እንግዲህ ደሱ ሚዲያ የተለያዩ እንግዶችን እየጋበዘ ወደዚህ ያመጣል። ስደት ዙሪያ ኢንስፓየር የሚያደርጉ ለሀገራቸው መልካም ያደረጉ ሰዎችን ሁሉ በዙምም ራሱ እናቀርባለን፣ በአካልም የምናቀርብ ይሆናል ማለት ነው። ይህን ሚዲያ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ለወዳጅ ዘመድም እንድታጋሩ በታላቅ ትህትና እንጠይቃችኋለን። በመጨረሻም እንግዲህ እንሰናበታለን። አንተ ተሰናበታችሁ። አመሰግናለሁ። ሰብስክራይብ እንዳይረሳ፣ ያው ላይክ እና ሼር ይደረግ በረም። አንድ የጀርመንኛ ቃል መጨረሻ ዳንክሽን ቹስ በላችሁ። ቹስ